አንዳንዴ ከሁሉ የከበደ ትግል በሁለት ምርጫዎች መሃል የሚደረግ አይደለም፣ በራስ አእምሮ ውስጥ የሚካሄድ ትግል ነው እንጂ። ልትሄድበት የምትችላቸውን ሁለት ቦታዎች አስብ። አንዱን መርጠህ ትሄዳለህ። ነገር ግን ሌላኛው ቦታ ስታይ እንዲህ ብለህ ማሰብ ትጀምራለህ። ምናልባት ያኛውን መምረጥ ነበረብኝ። ከዚያ ወደ ሌላኛው ትሄዳለህ። አሁንም ደግሞ ስለ መጀመሪያው ማሰብ ትጀምራለህ። አእምሮ ማወላወሉን ይቀጥላል። አሁንም በራስ ላይ ያለውን እምነት ታጣለህ። ይህ ታሪክ ስለ ቦታ ምርጫ ብቻ አይደለም፣ ስለ ህይወት እንጂ። የውሳኔ ሰው መሆን ከፈለክ ይህንን አድርግ። ከሁለት ምርጫዎች አንዱን ትመርጣለህ። ስትመርጠው ደግሞ በቃ ይህንን መርጫለሁ፣ ውሳኔን በፍጹም አልቀይርም ብለህ ተወስናለህ። ከሁለቱ አንዱን የመሰለህን አንዴ ከወሰንክ በኋላ ወደ ኋላ መመለስ የለም። ውሳኔህን አትቀይረውም። ይህንን ስታደርግ በህይወት ውስጥ አንድ አስደናቂ ነገር ይፈጠራል። የመወሰን በራስ መተማመን፣ ዲሲሽን ኮንፊደንስ በከፍተኛ መጠን ይጨምራል። ምክንያቱም አእምሮህን ማወላወሉን ትቶ በአንድ ነገር ላይ እንዲጸና እያሰለጠንከው ነው። ነገሮችን ለይቶ የማወቅ ብቃት ይገነባል። የትኛው መንገድ ይበልጥ እንደሚጠቅም፣ የትኛው እንደማይጠቅም በግልጽ የመለየት አቅም በጥልቀት ያድጋል። በራስ መተማመን የሚገነባው ሁል ጊዜ ፍጹም ምርጫዎችን ስለመረጥክ አይደለም። የመረጥከው ውሳኔ አክብረህ ሳትቀይር መቆም እንደምትችል ለራስህ ስታረጋግጥ ነው። እስኪ ለዚህ ማረጋገጫ የሚሆን አንድ ታሪክ ልንገራችሁ። አንድ ወጣት በ30 ዓመት አንድ አሰቃቂ ነገር ተረዳ። ሙሉ ህይወቱ አንድ ትልቅ ስህተት ሲሰራ እንደነበረ አስተዋለ። እየወደቀ የነበረው ተሰጥኦ ስላልነበረው አልነበረም። ይልቁንም እየወደቀ የነበረው የራሱ ውሳኔ አክብሮ መቆም ስላልቻለ እና የሱን የወደፊት ህይወት ሌላ ሰው እንዲመርጥለት ይጠብቅ ስለነበረ ነው። በየቀኑ ሰዎችን እንዲህ ብሎ ይጠይቅ ነበር። ምን ባደርግ ይሻለኛል? ይህ ትክክለኛ መንገድ ነው? አንድ ምሽት ግን ሁሉ ነገር የቀየረ ምልክት ደረሰው። አንተ ፍጹም የሆነ ውሳኔ እየጠበቅክ ነው። ህይወትህ ግን አንተ እንድትወስን እየጠበቀችክ ነው። ያንን መልእክት ካነበበ በኋላ ለመወሰን በመፍራቱ ብቻ ስንት ህልሞችን እንዳዘገየ ተረዳ። በዛች ምሽት አንድ ውሳኔ ወሰነ። ውሳኔው መረጠ፣ ጸናበት፣ አልቀየረውም። ያቺ ምርጫ ህይወቱ አንድ ምዕራፍ ሆነች። ምክንያቱም እውነቱ ይህ ነው። ትልቁ ስህተት የተሳሳተ ውሳኔ መወሰን አይደለም። ትልቁ ስህተት መወሰንን በመፍራት ምክንያት በሁለት ሐሳቦች እየተዋዠክ ባለህበት ቦታ ላይ ተገትረህ መቅረት ነው። የወደፊት ህይወት በመጠበቅ አይፈጠርም። ዛሬ በምታደርጋቸውና በምትጸናባቸው ምርጫዎች ነው። አሁን በአንድ ውሳኔ ላይ ጽና።